ዴስ ቶቱ በቃ አደውሉና እኛንም ከሚወሰውሱን መቀስ መሆንሽ ጸዴ ነው። ምን ነው አቋረጥኳችሁ እንዴ? ሁን ብለሽ ተቀምጠሽ ሰሚኛለሽ። አቋረጥኳችሁ እያለች እንዳጠቅ እኮ እንደምትመጣ አላውቅም። ቆይ እኔና አንቺ መቼ ነው የራሳችን ጊዜ የሚኖረን? እሺ አሁን ናፍቀኸኛል፣ እንገናኛለን። ጓደኛሽ ማትመጣ ከሆነ እንገናኛለን። ሳርዬ ወዴት ሄድሽ ነው? በእናትሽ አብረን እንሂድ። እውነትም እቺ ልጅ አትፋታትም እንዴ? ይመስለኝ ነበረ ገና ያኔ ሳቅሽ ያለው ስሜት ላንቺም የሚሰማሽ ይመስለኝ ነበረ እስከ ዛሬ ድረስ። ተመልሻለሁ። ብቻሽን ስትሆኚ ደውዪልኝ እሺ? ቀናችን እስኪደርስ ምነው አሁን ባላቅሽ። ምንድን በሰላም ነው? ቆይ ከኔ ለምንድን ነው የምትሸሸው? ማለት ትፈልገዋለች ማለት ነው? ያምሻል እንዴ? ቆይ ሳሪ አንዴ ላስረዳሽ። ምንም እንዳታስረዳኝ። ለካ ብልግና እንዳይታወቅብህ ነው እሷ አትምጣ ብትለው። ባለጌ አይደለም ጓደኛሽ እንጂ። ከጓደኛሽና ከኔ ደግሞ መምረጥ ይኖርብሽ። ይሄ እንዳይፈጠር ነበር በመሀላችን ሶስተኛ ሰው እንዳታስገቢ ስል የነበረው። እንዴት አንዳንድ ሴቶች ጓደኞች ግን አድቡ ብያለሁ። በጣም አድቡ። ለማንኛውም በሌላ ቪዲዮ እስክንገናኝ